ሰላም ጤና ይስጥልን የኤቪጂኤፕ ስፖርት ቤተሰቦች። እግር ኳስ አንዳንድ ጊዜ ያልተጠበቀ ቡጥ ይሰነዝራል። አርሰናል የነጥብ ልዩነቱን ወደ 12 ከፍ አድርጎ የዋንጫውን መንገድ በሰፊው ይከፍታል ተብሎ ሲጠበቅ በገዛ ሜዳው በቦርንማውዝ አሳዛኝ ሽንፈት አስተናግዷል። ይህ በኤምሬትስ የታየው ክስተት ተራ ሽንፈት ነው ወይስ አርቴታ ሊፈታው ያልቻለው የታክቲክ እንቆቅልሽ? ዛሬ የለንደንን ድንጋጤ በጥልቀት እንመረምራለን። እስከ መጨረሻ ተከታተሉኝ። ቻናሉን ሰብስክራይብ ማድረግን እንዳይረሱ። የቁጥር ብልጫ ወይስ የታክቲክ እስር ቤት? አርሰናል 72% ኳስን ተቆጣጥሯል። ነገር ግን ኳስ መያዝ ብቻውን ድል እንደማያመጣ ቦርንማውዝ በሚገባ አስተምሯል። የቦርንማውዝ አሰልጣኝ አንድኒ ኢራኦላ ያዘጋጁት 5-4-1 ወይም ሎ ብሎክ ወይም ዝቅ ያለ መከላከል መዋቅር የአርሰናልን የፈጠራ ምንጮች አንቆ ይዟል። ማርቲን ኦዴጋርድ እና ዴክላን ራይስ ኳስን ወደ ጎን ከመቀባበል ባለፈ ወደ ተቃዋሚ ሳጥን የሚገቡ ቨርቲካል ፓስስ ወይም ሰሪ ኳሶችን ማግኘት አልቻሉም ነበር። በአንጻሩ ቦርንማውዝ በአሌክስ ስኮት እና በክሩፒ አማካኝነት በፈጣን ሽግግር ወይም ካውንተር አታክ የአርሰናልን የኋላ ክፍል በረሃ አስገብተውታል። ሌላኛው ዛሬ አስገራሚ ነገር ምንድነው? የቪክተር ዩኬሬሽ ብቸኝነት። አዲሱ የአርሰናል የፊት መስመር ጭራቅ ቪክተር ዩኬሬሽ ጎል ቢያስቆጥርም በጨዋታው ውስጥ ግን እንደ ደሰት ተገሎ ነበር ቆመው። ለአንድ እንደ ጂዮከሬስ ላለ አጥቂ በ90 ደቂቃ ውስጥ 48 ጊዜ ብቻ ኳስ መንካት እጅግ አነስተኛ ነው። ኑኖ ማዱኬ እና ጋብሪኤል ማርቲኔሊ ጥራት ያለውን ኳስ ወደ ሳጥን ከማድረስ ይልቅ በቦርንማውዝ ደራቢ ተከላካዮች ተወጥሮ ውለዋል። ጂዮከርስ ኳስ ፍለጋ ወደ መሃል ሜዳ መውረዱ ደግሞ የቦርንማውዝ ተከላካዮች ስራቸውን ያለ ምንም ስጋት እንዲወጡ ረድተዋቸዋል። ፊት ላይ የተሰነዘረ ቡጢ። አርቴታ ምን ይላል? ሚኬል አርቴታ ከጨዋታው በኋላ ሽንፈቱን ሲገልጹ ይህ ፊት ላይ የተሰነዘረ ቡጢ ነው ብለዋል። ይህ ንግግር በቡድኑ ውስጥ ያለውን የስነ ልቦና ስብራት ቁልጭ አድርጎ ያሳያል። አርሰናል በሜዳው ላይ የነበረውን የበላይነት ወደ ውጤት መቀየር አለመቻሉ በዋንጫው ፉክክር ላይ ጥያቄ ምልክት ጥሏል። አሁን ትልቁ ስጋት የመጣው ከኋላ ነው፣ ወደ ሰማያዊው ገሃነም። ማንቸስተር ሲቲ ለተከታታይ ነጥብ ቢጥልም አርሰናል ያንን ወርቃማ ዕድል ሳይጠቀምበት ቀርቷል። ይህም ለፔፕ ጋርዲዮላ ቡድን ትልቅ የሞራል ጥንካሬ ሰጥቷል። የፊታችን እሁድ በኢታድ የሚደረገው ፍልሚያ አሁን የፍጻሜ ጨዋታ ሆኗል። አርሰናል ቢሸነፍ የነጥብ ልዩነቱ ወደ 3 ብቻ ዝቅ ይላል። ሲቲ ደግሞ አንድ ቀሪ ጨዋታ አለው። አርቴታ ለዚያ ጨዋታ ታክቲኩን ካልቀየረ የፔፕ ተንኮለኛ ታክቲክ አርሰናልን ለሶስተኛ ተከታታይ ዓመት የባዶ እጅ ተሸላሚ ሊያደርገው ይችላል። እናንተስ ምን ትላላችሁ? የአርሰናል ዋንጫ ጉዞ ዛሬ በቦርንማውዝ ተገታ ወይስ አሁንም ተስፋ አለ? አርቴታ ከሲቲ ጋር ለሚደረገው ወሳኝ ፍልሚያ ምን መቀየር አለበት? ሐሳባችሁን በኮሜንት አጋሩን። ሙሉን የታክቲክ ትንታኔ እና ተጨማሪ መረጃዎችን ለማግኘት ኤቪጂኤፕ ስፖርት ቻናልን ሰብስክራይብ ማድረግን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የስፖርት ሳምንት ይሁንላችሁ።